ሰላም ጤና ይስጥልን እንደምን ሰነበታችሁ? ሀና ነኝ ከሀና ጂወልነስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ በቀን 8 ሰዓት የሚል ርዕስ ይሆናል። በቀን 8 ሰዓት ምን እናድርግ? እንተኛ፣ እንብላ፣ ስፖርት እንስራ ወይስ ምንድን ነው በቀን 8 ሰዓት ማድረግ ያለብን? የስኳር ህመምን በተመለከተ ብዙዎቻችሁ በጠየቃችሁኝ መሰረት ስለ ጾም ጠይቃችሁኛል እና በቀን 8 ሰዓት እንግዲህ በመብላት ቀሪውን ሰዓት ደግሞ በመጾም ስለምናገኛቸው ጥቅሞች እንደዚሁ ማድረግ ስላለብን ጥንቃቄ በዛ በምንጾምበት ጊዜ መበላት ስላለባቸው ነገሮች በአጠቃላይ ስለሚሰጠው የጤና ጥቅም ለቀጣዮቹ 10 እና 15 ደቂቃዎችን እንነጋገራለን። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚሁም ደግሞ የደወሉን ምልክት በመጫን የቻናሉ ቤተሰብ ይሁኑ እላለሁኝ። እንደዚሁም ደግሞ በተከታታይ የሚወጡ ትምህርቶችን ለሌሎች በማስተላለፍ የቻናሉ ዓላማ ይደግፉ። ከስድስት ሰው አንድ ሰው የስኳር ህመምተኛ ነው። ሁላችንም የራሳችንን ኃላፊነት ከተወጣን ሰዎችን በስኳር ህመም ምክንያት ከሚደርስባቸው የጤና ችግር መታደግ እንችላለን እና እናንተም ደግሞ ይሄን እንድታደርጉ ጋብዛለሁኝ። እንግዲህ አብዛኞቻችን ምግብን የምንጠቀምበት ለደስታ ለኢንጆይመንት ወይም ደግሞ በቃ ባለን ሰዓት ሁሉ መመገብ እንዳለብን እናስባለን እና ነገር ግን ምግብ ለመኖር ለጤንነት ሰውነታችንን ለመደገፍ ነው መሆን ያለበት እንጂ እኛ መኖር ያለብን ለመብላት መሆን የለበትም። በተለይ የአውሮፓውያኑና ነው ወደ ውጭ ዓለሙ ያሉ ህብረተሰቦች ምግብና አፋቸው መላቀቅ እስከማይችልበት ደረጃ ድረስ ከምግብ ጋር በጣም ተላምደዋል፣ ተዋደዋል። በዚህም የተነሳ ቴክኖሎጂውም ሕክምናውን ቢሰፋ እንኳን የጤንነት ችግሮቹ ግን ከዕለት ዕለት እየባሱ ጉዳቶችም ነው እየተከተሉ እናያለን እና በዚህ የተነሳ እንግዲህ ብዙ በርካታ ጥናቶች ሪሰርቾች ተሰርተው ስለ ኢንተርሚተንት ፋስቲንግ ወይም ደግሞ ሰዓት ገድቦ ስለመጾም ብዙ ነገሮች ተብለዋል። ብዙ ጥናቶች ተሰርተዋል። ብዙም ውጤቶች ታይተዋልኝ። ያለ ሀገራችን እንኳን አዲስ ነገር አይደለም። ምክንያቱም በተለያዩ ሃይማኖቶቻችን አጽዋማት ይታዘዛሉ። በእነዛ አጽዋማት መሰረት ደግሞ ብዙዎቻችን ራሳችንን ገርተን ከምግብ ጋር ተለያይተን ያለውን የውስጥ ሰላም የጤንነት ለውጥ የተለያዩ ነገሮችን ስናይ ኖረናል እና ለእኛ አዲሳችን አይደለም። ነገር ግን ስንጾም ደግሞ እንደ ስኳር ህመምተኛ በምን መልኩ መጾም እንዳለብን ያንን ለማስረዳት እና ለማስተማር ነው እንግዲህ ዛሬ ይሄንን ትምህርት ያዘጋጀሁት ማለት ነው። ጥቅሞቹ ምንድን ናቸው? ኢንተርሚተንት ፋስቲንግ ወይም ደግሞ አሁን የተለያዩ አይነት ኢንተርሚተንት ፋስቲንጎች አሉ። እንደ አቅማችን እና እንደ ሁኔታችን ነው እነዛን ሰዓቶች መጾም ያለብን። ስለዚህ መጀመሪያ ጥቅሞቹን እናያለን። የመጀመሪያው ጥቅሙ እንግዲህ የስኳር መጠናችንን ለመቆጣጠር ይረዳናል። ኢንሱሊን በአግባቡ ስራውን እንዲሰራ ወይም ደግሞ ኢንሱሊን ሴንሲቲቪቲ የምንለው ነገር እንዲከሰት ያደርጋል። የሰውነት ክብደታችንም እንዲቀንስ ይረዳል። እንደዚሁ ደግሞ ሰውነታችን ያከማቸውን ስብ በአግባቡ መጠቀም እንዲችል ያደርገዋል። መጀመሪያ እንግዲህ ሰውነታችን የምንሰጠው ግሉኮስ ከሌለ ምንድን ነው የሚያደርገው? ግላይኮጅን የተባለ ስቶሬጅ አለ። ካርቦሃይድሬት ከተበላ በኋላ የተወሰነውን ሰውነታችን እየወሰደ ጉበት ላይ የሚያጠራቅማቸው ግላይኮጅን የተባሉ በኋላነት ወደ ጉልበትነት መጠቀም የምንችላቸው ንጥረ ነገሮች አሉ። እነዛን ይጠቀማል። ልክ እነዛ ሲያልቁ እነዛ የሾርት ተርም ናቸው፣ የአጭር ጊዜ ኤነርጂ የሚሰጡን ናቸው። እነዛ ሲያልቁ ስቦችን ወይም ደግሞ በውስጣችን ያለውን ቅባቶችን ፋትን እሱን እያቃጠለ እየተጠቀመ ነው። ላይፖሊሲስ በተባለ ፕሮሰስ እየተጠቀመ እነሱን ማቃጠል ይጀምራል እና በዛ ምክንያት ደግሞ የሰውነት ክብደታችን ይቀንሳል ማለት ነው። እንደዚሁም ደግሞ ኒውሮ ፕሮቴክሽንም ይሰጠናል። ጾም እነዚህ ጥናቶቹ እንዳሳዩት አእምሯችን እንዲጠበቅ የአእምሯችን ጤንነት እንዲጠበቅ የተጎዱ የአእምሮ ክፍሎች ካሉ እንዲጠገኑ እነሱን ሁሉ የማድረግ ኃይል አለው። ከዛ በተጨማሪ ደግሞ እንደዚሁም ግሮዝ ሆርሞን ወይም ደግሞ የእድገት ሆርሞን የምንላቸውን እነሱ እንዲጨምሩ ያደርጋል። ያም በመሆኑ ምክንያት ደግሞ ግሮዝ ሆርሞን ከተወሰነ እድሜ በኋላ እየቀነሰ ነው የሚመጣው፣ ግን በጾምን ቁጥር እየጨመረ የሚመጣበት ሁኔታ ይመጣል። ያ ደግሞ ጥቅሙ ምንድን ነው? ሰውነታችን እድገት ባስፈለገው ቁጥር የተከማቹ ፋቶችን የተከማቹ ስቦችን እነሱን ማቃጠል ይጀምራል። እንደዚሁም ደግሞ ጡንቻዎቻችን እንዳይደክሙ፣ እንዳይዝሉ፣ እንዳይጎዱ ይጠብቃቸዋል፣ ያግዛቸዋል እና እነዛን ሁሉ ነገሮች ያደርጋል።
ኖርኤፒኔፍሪን እና ኤፒኔፍሪን የምንላቸው ደግሞ ሆርሞኖች አሉ። በጭንቀት ጊዜ ፕሮቴክት ሊያደርጉን ከፍና ዝቅ የሚሉ ሆርሞኖች እነሱም እንዲጨምሩ ያደርጋል። እነሱ እንዲጨምሩ በማድረጋቸው ደግሞ ያው ፋት መቃጠል ይጀምራል፣ ስብ መቃጠል ይጀምራል። በዚህም ሁኔታ የተለያየ አይነት የጤና ጥቅሞችን እናገኛለን ማለት ነው። ስለ ጥቅሞቹ እንዘርዝር ካልን እንደው የአንድ ቀን ትምህርትም አይበቃንም እና ግን እንደዚሁ ጀነራል የሆነ አጠቃላይ የሆነ ግንዛቤ ለመስጠት ይሄን ያህል ካልኩኝ ምንድን ነው ማድረግ ያለብን? አንድ የስኳር ህመምተኛ ምን ማድረግ አለበት? ይሄንን ኢንተርሚተንት ፋስቲንግ ከመጀመሩ በፊት ማለት ነው። የተለያየ አይነት ሰዓቶች አሉ። እስካሁን ባለው ጥናት ወደ 5 አይነት የኢንተርሚተንት ፋስቲንግ ሰዓቶች አሉ እና የትኛውን ሰዓት መከተል አለብን፣ የትኛውን ሰዓት ላይ መጀመር አለብን የሚለው የየራሳችን የጤንነት ሁኔታ፣ የኑሮ ሁኔታ ይወስነዋል እና እሱን ሌላ ጊዜ የምንነጋገርበት ወይም ደግሞ በእናንተ ከራሳችሁ ከሐኪሞቻችሁ ጋር ተነጋግራችሁ የምትወስኑት ነገር ነው የሚሆነው ማለት ነው። ስለዚህ ልክ ኢንተርሚተንት ፋስቲንጉን ማድረግ ስናስብ የመጀመሪያ ማድረግ ያለብን ነገር ሐኪሞቻችን ዘንድ ሄደን ለሐኪሞቻችን ምን እንዳሰብን ነግረን እነሱ ደግሞ መድኃኒታችንን በምን መልኩ ማስተካከል እንዳለብን ይነግሩናል። ምክንያቱም መድኃኒታችን ካልተስተካከለ የስኳር መጠናችን ከፍና ዝቅ እያለ ያስቸግረናል፣ ለጤናችንም ጠንቅ ይሆናል ማለት ነው። ሌላው ደግሞ ማድረግ ያለብን የስኳር መጠናችንን ማወቅ ምን እንደሆነ በተለይ ሂሞግሎቢን ኤዋንሲያችን የት ጋ እንደሆነ ማወቅ ወሳኝ ነው። የዕለት ዕለት ደግሞ የስኳር መጠናችንን ብንችል በቀን 3 እና 4 ጊዜ እየለካን በተለይ ጾሙ በምንጀምርበት በመጀመሪያው ሳምንት እና በሁለተኛው ሳምንት ላይ በደንብ አድርገን እሱን ብናደርግ ኋላ ላይ የስኳራችን ወርዶ ሌላ የጤና ችግር እንዳያደርስብን ይረዳናል፣ ያግዘናል ማለት ነው። እንደዚሁም ደግሞ ሌላ ማድረግ ያለብን ነገር ለእኛ የሚመጥነውን ለእኛ ጤና ይሆናል የምንለውን ሰዓት መምረጥ ነው። ቅድም እንዳልኩት 5 አይነት አለ። የመጀመሪያው ከ12 የምንለው ነው። 12 ሰዓት መጾም፣ 12 ሰዓት መብላት እያለ ቀስ እያለ እየወረደ እያለ ከዛ በኋላ ደግሞ 8 ሰዓት መብላት ነው። 16 ሰዓት መጾም እንደዚሁ እያለ ከዛ 4 ሰዓት መብላት ይመጣል። 20 ሰዓት መጾም ይመጣል። እያለ እየቀነሰ የምንበላበት ሰዓት እየቀነሰ የምንጾምበት ሰዓት እየጨመረ ይመጣልና ስንጀምር ግን ሁላችንም በአቅማችን በተቻለ መጠን 12 ሰዓት መብላት 12 ሰዓት አለመብላትን በዛ ጀምረን ቀስ እያለን ማሳደግ እንችላለን ማለት ነው። እና እንግዲህ እነዚህን ነገሮች መወሰን አለብን የቱ ጋር እንደሆነን እና ጾም ስንጀምር ሰውነታችን እንዳይጎዳ የስኳር መጠናችን ከፍና ዝቅ እያለ እንዳያስቸግረን ሌላም የጤና ችግሮች እንዳይከሰቱብን ምን አይነት የምግብ አይነቶችንስ ነው መመገብ የሚኖርብን? መመገብ የሚኖርብን መጀመሪያ ሆል ፉድስ የምንላቸው ሆል ፉድስ ማለት ሆል ፉድስ ስቶር ሳይሆን ሙሉ የሆኑ ምግቦች ሁሉንም ንጥረ ነገር አብዛኛውን ንጥረ ነገር የያዙ ሰውነታችን የሚያስፈልገውን ንጥረ ነገር ሊያሟሉ የሚችሉ እንደ አትክልት የመሳሰሉትን የተለያየ አይነት የአትክልት አይነቶች ከለራቸው የተለያየ የሆነ እንደ ጥራጥሬ የመሳሰሉትን እነሱ ቅመማ ቅመሞችን የመሳሰሉትን ፍራፍሬዎችን የመሳሰሉትን እነሱን አድርገን መመገብ እንችላለን። እንደዚሁም ደግሞ ስጋ ነክ ነገሮች ቅባትነት የሌላቸው ፋት የሌላቸው የስጋ ነክ ነገሮች፣ የአሳ ዘሮች፣ የዶሮ ዘሮች፣ የእንቁላል ዘሮች እያደረግን እነሱን መመገብ እንችላለን። በተለይ ለብዙ ነው ክርስቲያናዊት ወንድሞቼ ጾም በማይሆንበት ሰዓት እነዚህን ስጋ ነገሮች ማካተት ጥሩ ነው። ጾም በሚሆንበት ሰዓት ደግሞ ጥራጥሬዎችን በደንብ ጨምሮ መብላት እነ ምስርን፣ ባቄላ፣ ሽምብራ የመሳሰሉትን ፕሮቲንን ወይም ገንቢ የምንለውን ምግብ እንዲተኩልን እነዛን በርከት አድርገን መመገብ ይጠበቅብናል ማለት ነው። ከዚህም በተጨማሪ ደግሞ ጤናማ ቅባት የምንላቸው እንደ ኦሊቭ ኦይል፣ የአቮካዶ ዘይት የመሳሰሉትን ጤናማ የሆኑ ለሰውነታችን ለሴሎቻችን ተስማሚ የሆኑ ቅባቶችን እነሱን በመመገብ የተሟላ ንጥረ ነገር ለሰውነታችን ሰጥተን ምግብ ብዛቱ ሳይሆን ጥራቱ ነው የምንበላው የምግብ ኳሊቲ ለሰውነታችን ምን ያህል እንደሚያስፈልገው የሚመጥነው እሱ ነው የምግቡ ኳሊቲ ነው። እና የምግብ ኳሊቲ ስንል ደግሞ እነዚህ የዘረዘርናቸው የምግብ አይነቶች ማለት ነው። ቀጣይነት ደግሞ ውሃ በጣም ብዙ መጠጣት አለብን። ልክ እዚህ ኢንተርሚተንት ፋስቲንግ ላይ ስንደርስ ምንድን ነው የሚሆነው? ሰውነታችን
ግሉኮስን አቃጥሎ ጨርሶ ፋቶችን ወይም ደግሞ ስቦችን ማቃጠል ሲጀምር ስቦች ደግሞ ሲቃጠሉና ብሬክዳውን ሲሆኑ ኪቶንስ የተባሉት ሞለኪውልስ ይመጣሉ። እነዛ ኪቶንስ ለስኳር ህመምተኛ በጣም አደገኛ ናቸው። ውሃ ግን በጠጣን ቁጥር ሰውነታችን ነው ኩላሊታችን እንዳይጎዳ በነዛ በኪቶንስ ምክንያት ስለሚረዳን ውሃ በጣም በብዛት መጠጣት አለብን ኢንተርሚተንት ፋስቲንግ በምናደርግበት ጊዜ ማለት ነው። ታዲያ በማንበላበትስ ሰዓት እንዳይርበን ምንድነው ማድረግ ያለብን? ያን ያህል ረጅም ሰዓት ካልበላን ምንድነው ማድረግ የምንችለው? እንግዲህ ብዙ ጥናቶች እንደሚያሳዩት ያው የረሃብ ስሜቱ ከተወሰነ ቀናት በኋላ ይጠፋል። ነገር ግን ማድረግ የምንችለው ንጹህ ውሃ በርከት አድርገን መጠጣት እንችላለን። እንደዚሁም ደግሞ ምንም ነገር ያልተቀላቀለበት ቡና፣ ወተትም፣ ስኳርም አርቲፊሻል ስኳርም ምንም የሌለው እነዚህን ነገሮች መጠጣት እንችላለን። ውሃ ግን በብዛት እንዲጠጣ ይመከራል ማለት ነው። ታዲያ ይሄንን ስናደርግ መውሰድም ደግሞ ያለብን ጥንቃቄዎች አሉ። እንደ ስኳር ህመምተኛነታችን ለከፋ ለሌላ የጤና ችግሮች እንዳንዳረግ አንድ እናስተካክላለን ብለን ሌላውን እንዳንደረምስ ማድረግ ያለብን ጥቂት ጥንቃቄዎች መጀመሪያ ቅድም እንደተነጋገርነው ሐኪማችንን ማናገር፣ ያለንበትን አጠቃላይ የጤና ሁኔታ ማወቅ ለምሳሌ እንደ ሄሞግሎቢን ኤ1ሲያችንን የብለድ ፕሬሸር ወይም ደግሞ የደም ግፊት መጠናችንን እንደዚሁ የደም ካውንታችን የብለድ ካውንታችን ወይም ደግሞ የደም መጠናችንም የት እንዳለ ማወቁ ጥሩ ነው። አንዳንድ ጊዜ አኔሚክ ስንሆን ወይም የደም ማነስ ህመም ሲኖርብን እንደዚህ አይነት አጿጿምን ለመጾም በጣም ከባድ ሊሆን ስለሚችል ለጤናም ጉዳት ሊያስከትል ስለሚችል እነሱንም ሁኔታዎች ማወቅ ይኖርብናል። በቀጣይነት ደግሞ በቀን ውስጥ በተደጋጋሚ የስኳር መጠናችንን መለካት የምንችልበት ሁኔታዎች እንዳሉ ብናውቅ ጥሩ ነው። ውሃ በተገቢ ሁኔታ መጠጣት ሌላው ጥንቃቄ ማድረግ ያለብን በኋላ ወደ ኪቶንስ ሆነው ኪቶ አሲዶሲስ ውስጥ ገብተን ወደ ኮማ ውስጥ ሁሉ ለመግባት የሚያደርስ የጤና እክል ስለሆነ ያ እንዳያጋጥመን ውሃ በደንብ መውሰድ። ሌላው ሰውነታችን የሚቋቋመውን የሰዓት መጠን መምረጥ ማለት ነው። ቅድም እንዳልኩት እንግዲህ የተለያዩ ሰዓቶች አሉ። 12 መብላት፣ 12 አለመብላት እያለ ከዛ በኋላ 10 ሰዓት መብላት፣ ከዛ በኋላ ደግሞ እንደዚሁ 10 ሰዓቱን መብላት ተቀሪውን መጾም፣ 8 ሰዓት መብላት ተቀሪውን መጾም፣ 6 ሰዓት፣ 4 ሰዓት እያለ እንደዛ እያለ ይሄዳልና እንደዛ የምንችለውን ሰውነታችን የሚፈቅደውን መምረጥ ይኖርብናል። ስንጀምር ሁልጊዜ ከ12 ብንጀምር ጥሩ ነው። ሌላው ደግሞ የስራ ሁኔታችን ያንን ይፈቅድልናል ወይ? እንደዚህ ረጅም ሰዓት ከፍተኛ የሆነ የጉልበት ስራ የምንሰራ ከሆነ ብዙ ላብ የሚያስወጣ ብዙ ድካም የሚያስከትል ስራ የምንሰራ ከሆነ እንደዚህ አይነት ረጃጅም አጽዋማትን ለመጾም ሰውነታችን የማይችል ከሆነ ራሳችንን ማስገደድ የለብንም። ከዛ ይልቅ ምን ማድረግ እንችላለን? በተቻለ መጠን ጠዋት ላይ ስንነሳ ቶሎ ብለን ቁርስ አለመብላት፣ ውሃ እየጠጣን ውሃ በሎሚ እየጠጣን እንደው 1 ሰዓት 2 ሰዓት ገፋ ብናደርግና ማታ ደግሞ እራት ከመተኛታችን ከ4 ሰዓት ከ5 ሰዓት በፊት እራታችንን በልተን አጠናቀን ብንተኛ ያ ራሱ በስኳር መጠናችን ላይ ከፍተኛ የሆነ ለውጥ ስለሚያሳድር እነዛንም ማድረግ እንችላለን ማለት ነው። እንግዲህ ስለ ኢንተርሚተንት ፋስቲንግ ብዙ ተነጋገርን፣ ብዙ ተማማርን። ምን ያህል ሰዓት መጾም እንችላለን? ጥቅሞቹ ምንድን ናቸው? መደረግ ስላለባቸው እንቅስቃሴዎች፣ መበላት ስላለባቸው ምግቦች ስለእነዚህ ሁሉ ተነጋገርን። እንደተማራችሁበት እንደተጠቀማችሁበት ተስፋ አደርጋለሁ። ይህንን ትምህርት ደግሞ ለሌሎች በማጋራት እንደዚሁ እንዲጠቀሙ ያድርጉ። ትምህርቱን ደግሞ ጠቅሞኛል ካሉ እንደዚሁ የላይክ በተኑን በመጫን ለሌሎችም ትምህርቱ እንዲደርስ ያድርጉ እላለሁኝ። በቀጣዩ ሳምንት እስክንገናኝ ድረስ መልካምና የተባረከ ጊዜ ይሆንላችሁ።